አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላ። ባላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቪዲዮን እስከ መጨረሻ አዳምጡት። አጭር መልእክት ነው ማስተላልፈው። አንድ እህቴ ምን አለችኝ? አይዲያ አለችኝ። አይዲያ እኔ አሁን ለምሳሌ ወላሂ ብዙም አይደለሁም እንትን ላይ ማለት ነው። እኔ ሚዲያ ላይ ብዙም አይደለሁም፣ ግን ድፍረት ነው ዋና የሚያስፈልገው። ድፍረት ካለን ማለት ነው እሰራለሁ፣ ዩቱብ እሰራለሁ፣ ሰርቼ መለወጥ እፈልጋለሁ የሚል አላማችን ላይ ልባችን ላይ ውስጣችን ላይ አላማ ድፍረቱ ካለን አይዲያ ሞልተዋል። እንዴ እኛ ራሳችን እርስ በራሳችን አይዲያ በአይዲያ አይደለንም እንዴ? ስለማንወጣ ነው እንጂ ሰው በእኛ ሰርቶ በእኛ በመዳም ቅመም ስም የእኛን አይዲያ እያወራ እየፈመሰ አይደል እንዴ? አይዲያ ሞልተዋል እኮ ወላሂ እላችኋለሁ። ይኸው እንዳለ ኮሜንት ላይ የእናንተ አይዲያ ብቻ ነው በቃ ሁሉም የመዳም ቅመም እያንዳንዷ የራሷ የሆነ አይዲያ አላት። ስለማናወራ ነው፣ ስላልወጣን ነው እንዴ። ሰው እኮ በእኛ እየነገደ ነው ያለው ማለት። አዎ ድፍረት ያለው ሰው ማሻላ ይስራ ይጠቀም። ግን የመዳም ቅመምን ሰድቦ ወጥቶ ሰድቦ የመዳም ቅመም አንቺ እንደዚህ፣ አንቺ ምጥሲ፣ አንቺ እንደዚህ ብሎ ወጥቶ የሚፈምሱ ሰዎች አሉ። እናንተም ታውቃላችሁ። ይሄ ለእናንተ አልነግርም። የመዳምም ቅመም ሰድቦ የመዳም ቅመም ሲነካ ማንም ስለማይወድ ብቻ በዛ ስም ቪዲዮዋቸው ተቀባብሎ ሰው ላይ የኛን መልስ ስለሚመልስላቸው በዛ ምክንያት ይፈምሳሉ። የራሱ እኮ አይዲያ ነው። ግን ሰው እየተሳደበ ያልሆነም ነገር ውሸትም እየቀባጠረ ይፈምሳል አይደል እንዴ? እኛ ደግሞ የራሳችን የሆነ ጎበዝ አቅም ያለን ጎበዝ ነን። እኛ ጎበዝ ነን፣ አቅም አለን። ግን በየቦታው በየመዳም ቅመም በየመዳም ክችን ተጠምደን ታፍነን ስላለን ነው እንጂ እያንዳንዳችን ሁላችንም አይዲያ አለን፣ ሞልተዋል አይዲያ። ዋናው እናንተ ድፍረቱ ይኖራችሁ። ሚዲያ ላይ ወጥታችሁም አታውቁ፣ ቀስ ብላችሁ ትለማመዳላችሁ። ቀስ ብለን እንለማመዳለን ሁላችንም። እኔም እንደዛው ነኝ። እኔ አሁን በቃ ስላችሁ ማለት ነው እኔ ሰርቼ አላቅም። አሁን ዩቱብ ሰርቼ አላቅም፣ አዲስ ነኝ። ግን እውነት የሆነ ነገር ሲኖር መጥታችሁ ይዛችሁ ቅረቡ፣ አትፍሩ፣ ስሩ ቪዲዮ። በቃ ማሻአላ ቻሌንጁን ተቀላቅላችኋል። በጣም ደስ ብሎኛል ወላሂ። ቻሌንጁን ተቀላቅላችኋል። በጣም ደስ የሚል ነው። እና ሌላ እህቶቻችሁ እንደዚህ ቪዲዮ መስራት የሚፈሩት ምናምን በቃ ወደ ሀገር ልትገቡ ኮንትራታችሁ ልጨርሱ እየደረሳችሁ ተያይዛችሁ ኑ። ምንድነው ይሄ ዩቱብ የሌላችሁ ዩቱብ ክፈቱ። ከዛ እየተመካከሩ ራሱ አይዲያው ይመጣል። አይዲያ አለ። አይዲያ ያለው እኛ ጋር ነው። ስለማንናገር ስለምንፈራ ማለትም የምንፈራው ምንድን ነው? ቪዲዮ አንዳንድ ሰው ቪዲዮ ይፈራል። ቪዲዮ እንደዚህ መስራት የሚፈራ ሰው አለ። ላ ምንም ማለት እኮ አይደለም። መወያየት ማለት ነው። እርስ በራስ መመካከር፣ ማህበራዊ ኖሮ ማለት እኮ ነው ቪዲዮ ሰርቶ መልቀቅ ማለት። የኔን ሀሳብ ለእናንተ እነግራለሁ፣ እናንተ ሀሳባችሁ ለእኔ ትነግሩኛላችሁ። ሀሳብ እንለዋወጣለን፣ እንረዳዳለን ማለት ነው። ስለዚህ አቅማችንን ተጠቅመን እንደዚህ እያወራን ነው ማለት ነው የምንለወጠው እንጂ አይዲያ ከየትም አይመጣም። አሁን ሰው ሀገር ስለሆነን የሰው ቤት ስለሆነ ምናምን እንላለን። አሁን ደግሞ አንድ ቦታ ቁጭ ብለን መስራት እንችላለን ብያቸዋለሁ ቪዲዮ። ከዛ ደግሞ አላህ ካለ አገር ስንገባ እንደፈለግን መስራት እንችላለን። እና ድፍረት ይኖራችሁ። እንደዛ ስላችሁ ደግሞ ድፍረት ይኖራችሁ ውጡ፣ ስሩ ቪዲዮ ስላችሁ ደግሞ ከነጭራሹ ሚዲያ መውጣት ማትፈልጉ ልጆች ልትኖሩ ትችላላችሁ። ከነጭራሹ ማለት ነው። ወይም ደግሞ እንደዚህ በኒቃም
መስራት ትችላላችሁ፣ በሂጃብ መስራት ትችላላችሁ። እንደዛም ሆኖ አልፈልግም የምትሉ ካላችሁ ለእናንተ አይደለም ይሄ። እንደዛም ሆኖ መውጣት ማትፈልጉ ልጆች ካላችሁ ለእናንተ አይደለም። ግን ለሌሎቹ መስራት ፈልጋችሁ ፍርሃት የሚይዛችሁ ልጆች ማለት ነው። መስራት እየፈለጋችሁ ፍርሃት የሚላችሁ ልጆች ካላችሁ ድፍረት ሊኖራችሁ ይገባል። በቃ ድፍረት ሊኖራችሁ ይገባል። እኛ እነዚህ ትልልቅ ቲክቶከሮች የሚባሉ ትልልቅ ዩቱበሮች የሚባሉ በቃ ያው እኛ አይደለን እንዴ የምናፈምሳቸው? የመዳም ቅመሞቹን ነው። የመዳም ቅመሞችዬ እና ለእናንተ ነው ዛሬ እናንተ እንድታግዙኝ ነው የመጣሁት እያሉ እኮ ነው። ለምን እኛ የሚጨክንም አንጀትም የለንም። የፈለገ ስራ ቢበዛብን፣ የፈለገ እንቅልፍ ቢደፋን፣ የፈለገ እንትን ቢል ይህንንማ ላይክ ሳላረግለት፣ ሼር ሳላረግለት፣ ይህንንማ ኮሜንት ሳላረግለት እንላለን እኮ። ለምንድን ነው? ጥቅም ስላለው ነው። ጥቅም ስላለው ነው። የመዳም ቅመሞች ሪከርድ ሰብራችኋል፣ እንደዚህ አድርጋችሁልኛል፣ አመሰግናለሁ ብሎ ቪዲዮ ይሰራሉ እንዴ! በየሀገሩ ያለ የመዳም ቅመም እርስ በራሱ ቢረዳዳ፣ እርስ በራሱ ቪዲዮ ሰርቶ ቢለቅ፣ እርስ በራሱ ሰብስክራይብ ቢደራረግ፣ ቲክቶክ ከፍቶ እርስ በራሱ ፎሎ ቢደራረግ አያድግም? ያድጋል። ለዛም ነው ተያይዘን እንደግ ምንላችሁ ማለት ነው። ስለዚህ አሁንም ብዙ ሰው አይቻለሁ፣ ብዙዋችሁ ሰብስክራይብ አርጋችሁኛል እና እኔም ውለታ መልሳለሁ ኢንሻአላህ። አላህ ተያይዘን የምናድግ ሰዎች አላህ ያርገን። በርቱ፣ ጠንክሩ እና ወደኋላ አትበሉ። ደፋር መሆን አለብን። እዚህ ጋር ኑሮን የምናሸንፈው ደፋር በመሆን ነው ማለት ነው። የማንንም መብት ሳንነካ ጨዋነት በተሞላበት መልኩ ቪዲዮ ሰርተን ዩቱባችንን እናሳድግ። ቲክቶክ ላይም ደግሞ እንትናችንን ምንድነው የሚባለው ፎሎወራችንን እናሳድግ። ኢትዮጵያ ስንገባ ይጠቅመናል እላችኋለሁ። ስለዚህ በርቱ፣ ወደ ኋላ እንዳትሉ፣ ወደፊት ነው እላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።